ሰውየው በጨለማ ውስጥ እጅግ ጥልቅ በሆነ ባህር አጠገብ ተቀምጧል። ጨለማው እስኪጋፈፍና እስኪነጋ ድረስ ጊዜ ለማሳለፍ ሲል አጠገቡ ያሉትን ትናንሽ ጠጠሮች ወደ ባህሩ ይወረውር ጀመር። ምንም ሳያስተውል አጠገቡ ካሉት ጠጠሮች መካከል በጣም ጥቂቶቹ እስኪቀሩ ድረስ ሌሊቱን ሙሉ መወርወርን ቀጠለ። ጎህ ቀደደ። ምድር በብርሃን ተሞላች። ሰውየው ወደ እጁ ሲመለከት ግን ደነገጠ። ሌሊቱን ሙሉ ተራ ጠጠር መስለውት ወደ ባህሩ ሲወረውራቸው የነበሩት እጅግ ውድና ክቡር የሆኑ የአልማዝ ድንጋዮችን ነበር። ባደረገው ነገር ልቡ በሐዘን ተሰበረ፣ እጅግም ተጨነቀ። ሆኖም ያለፈ አልፏልና ምርጫ አልነበረውም። በመሆኑም የተረፉትን ጥቂት የከበሩ ድንጋዮች በእጁ አጥብቆ በመያዝ ወደ ቤቱ ተመለሰ። ጊዜና እድል እንደ ጨለማው ድንጋይ ናቸው። ዋጋቸው የሚታወቀን ካለፉ በኋላ ሊሆን ይችላል። በሕይወታችን ሳናውቅ ያባከናቸውን ወርቃማ ጊዜያትና ያጣናቸውን እድሎች እያሰብን መቆጨት ትርጉም የለውም። ትላንት የረገፈውን ማምጣት ባንችልም ዛሬ እጃችን ላይ የተቀሩትን ጥቂት እድሎች በአግባቡ ተጠቅመን ሕይወታችንን መለወጥ እንችላለን። ዛሬም አልረፈደም። ከነበብኩት